ሰላም ውድና የተወደዳችሁ የአደይ ድራማ ተከታታይ ሰላም እንድናችሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። ቤተሰብ እንግዲህ ክፍል 43 አደይ ድራማ ላይ ያለው ያየነው ነገር በጣም የሚያስደነግጥና በጣም እያስፈራ የመጣውን ላይ በጣም ጦርነቱ እየተጋጋለ የሄደበት ነው ማለት ነው። ቤተሰብ ቤዛ ደግሞ እንደገና ሌላ ትኩሳት ሆነችባት ማለት ነው። አደይን በቃ እንደ አሰሪ ብዙ ሰው ሊቆጣጠራት እየሞከረ ነው። ቤዛም አንድ አሰሪ ሆነ፣ ፍቅር ሁለተኛ አሰሪ ሆነች። ፍቅርና ቤዛ ደግሞ አይጥና ድመት ሆኑ ቤተሰብ ማለት ነውና በነገራችን ላይ እኔ ደስ ያለችኝና የተመቸችኝን ነገር ሊሊ ማለት ነው። በቃ ለሁሉም ስነ ስርዓታቸውን ልካቸውን እየተናገረ ስነ ስርዓት እያስያዘቻቸው ነው። አዴም ልክ እንደ ሊሊ ወይም ደግሞ እንደ ለምለም መሆን አለብሽ ማለት ነው። ራስሽን ማስከበር አለብሽ ማለት ነው። አደይ በዝምታዋና ሁሉ ነገር እሺ እያለች ነው የምታሳልፈው ማለት ነው። አደይ ደግሞ ይሄ ነገር እየጎዳት ይገኛል ማለት ነው። ኤላና ለምለም ደግሞ በዚህ አጋጣሚ የኤላ እናት ደግሞ ሊሊን እዚሁ ምናምን እንድትቀር ወይም ደግሞ በራሱ ምርጫ እንዲያገባ ፈቅዳለታለች። አባቱ ግን አልፈቀደለትም። ያው ቢሆንም እንግዲህ ኤላ ምንድነው ታገስ፣ ሁሉን ነገር በብልሃትነት አዳምጥና ሊሊን ትታት አትሄድ ማለት ነው። ለፍቅር መስዋዕትነት መክፈል አለብህና ለፍቅር ስትል መተው አለብህ ማለት ነው። መሄዱን አቁም። ምክንያቱም መሄዱን እሱ ካላቆመ ሊሊ በጣም ትጎዳለች። እዚህ ጋር እንደ ቤት ሰራተኛ እያዩ ያመነጫጨቋት ነው። በዛ ላይ እነ ፍቅር ቤት ነው ያለችው። እነ ፍቅር ደግሞ ልክ መሄጃ እንደሌላት ቤት እንደሌላት እና ሁሉም እንትን ከበዋታል ማለት ነው። ለምለም ደግሞ እዛ ቤት የገባችው ያው በእርግጥ ለአደይ ስትል ነው ማለት ነው። አደይ እህት አግኝታለች በችግሯ ጊዜ። ለምለምን በችግሯ ጊዜ ያገኘቻት ናትና አደይና ለምለም እህትና እህት ናቸው። በጣም ጠንካራ ናቸው። ብዙ ነገር ደርሶባቸዋል። ብዙ ነገር ሆነዋል። ግን አሁንም ብዙ ነገር ማሳለፍ ይችላሉ ማለት ነው። እና ለምለምዬ ደግሞ ቤዛን እንደው ስነ ስርዓቷን ስላስያሽልን በጣም ነው የምናመሰግነው። ቀጥይበት፣ ሂድበት፣ ጀግና ማለት ነው። እራሷን ሰራተኛ ሆና እራሷን የምታስከብር ጀግና ደስ አትልም? እና እኔ በጣም ደስ ብላኛለች፣ ተመችታኛለች ማለት ነው ለምለም። እና አሁንም ቢሆን ቤዛ እንደ እንግድነት መተሽ ልትቀመጭ ከሆነ ስነ ስርዓትሽን ይዘሽ ተቀመጭ። አለበለዛ ደግሞ በደንብ አድርጋ ታጠናግርሻለች ለምለም ማለት ነው። እና የኔ ጀግና የኔ ቀሽት ማለት ነው ለምለምዬ፣ በርሺ ጠንክሪ ማለት ነው ምለው። ከዛ ቤዛ ደግሞ ልክ እንዳሰሪ ምናምን ሊያደርጋት ፈልጎ ነበር፣ ግን ለምለም አልፈቀደችላትም ይሄ ነገር እንዲሁም ማለት ነው። በፊት ስለሚተዋወቁ ቤዛ ማለት ሁሉ ነገር የሰው ነገር የሚያምራት ናት። እና እሷ ደግሞ ለምለም እየፈራች ነው ኤላን እንትን ትለዋለች ብላ ማለት ነው። ከኤላ ጋር አሁንም እኮ ኤላን እያለኝ ነው ቤዛ መታ የባርኮት ሚስት ሆና አሁንም ደግሞ ልቧ ከሌላ ሰው ጋር ነው ማለት ነው። እና ኤላ እያለኝ እና በስተ መጨረሻ ለምለም በቃ የልቤን አደረሰችልኝ ማለት ነው። እንደ ደህና ጥፊ አቅምሳታለች። እንኳን ደህና መጣችሁ ነው መሰለኝ እንኳን ደህና መጣችሁ አቀባበል አደረገችላት ማለት ነው። መጀመሪያ ያው ልታንቃትና ምን ፈልጋ ነበር። ያው በእጀ ሰበብ ትሆንብኛለሽ፣ እኔ ላንቺ ብዙም ነገር ዱላላ አላባክንም ብላ ለምለም ጥላት እየወጣች ነው ማለት ነው። በዚህ አጋጣሚ ለምለም እንደ እንግዳ አርፈሽ ተቀመጪ ማለት ነው ቤዛ ማለት ነው። እና እዚህ ጋር ደግሞ ወደ ክፍሏ እየወሰደቻት ነበር፣ ወደ ባርኮት ክፍል ማለት ነው። እና አላርፍ ያለ መልሶ የሆነ ነገር ይሆናል ማለት ነው። እና አደይ የኔ ውድ አደይና ደብኔ እንትን ቢሉልኝ ፍቅሩን ብትቀበለው ደስ ይለኛል ማለት ነው። ሊዲያ ደግሞ በጣም ስነ ስርዓት አጣች። በቃ አለቅጥ ቅብጥናዋ በጣም በዛ ሊዲያ ማለት ነው። ከኤላ ጋር በቃ እራቂ ማለት ነው። ኤላ የለምለምና የለምለም ብቻ ነው ማለት ነው። አንቺ ቢጤሽን ፈልጊ በጊዜ ማለት ነው። እና ቤተሰብ ማለት ነው ምን ልላችሁ ፈልጌ ነው ጋይስ፣ ለምለም ተቀናቃኟ በጣም በዛባት። በዚህ ሊዲያ አለ፣ በዚህ ደግሞ አሁን ቤዛ መጣይና
ኤላን ለስንት ሰው ኤላ ደግሞ እኔ ለምለም አንቺን ነው ማፈቅርሽ ከአንቺ ውጭ ሌላ ነገር ላደርግ አልችልም እያላት ነው። በነገራችን ላይ ግን ቢሆንም ኤላ ጋር እየሄደች የምታሳየው እንትን በጣም ይደብራል፣ ሊዲያ ማለት ነው። እና ሊዲያ ከዚህ ነገርሽ ተቆጠቢ። ምክንያቱም እነሱ ሊጋቡ እና የልጅነት ፍቅረኛ ማሞች ናቸው። እና ኤላን ልታፈቅረው አችም ኤላን ካፈቀርሽው ራሱ እንዴት ስተታይዘሽ ልትርቂ ይገባል ማለት ነው። ምክንያቱም ሁለት በሚዋደዱ ጥንዶች መካከል መግባት ምን ማለት ነው? የእነሱን ትዳር አፍርሰሽ የአንቺ ትዳር የሚሞቅ ይመስልሻል? አትሳሳች ማለት ነው። እና ሊዲያ እንደዛው አንቺ እዛው ጨፍሪ፣ እዛው በኦንላይን የምታፈቅሪውን እዛው አፍቅሪ ማለት ነው። እና ወይ ቢጤሽን ፈልጊ እንጂ ከነ ለምለምና ከነ ኤላ አራቂ እና ለምለምና አደይን ደግሞ ሰራተኛ በመሆናቸው የሚደርስባቸው ግፍና መከራ ማለት ነው። ይሄን አድርጌ በዚህ ውጪ በዚህ አሁን ግን አደይ ፍቅርን ልኳን አሳይታታለች ማለት ነው። በፊት በቃ ማታደርጋት ነገር ማሰራት ነገር የለም ግን አሁን ላይ ግን ክብሯን እያስጠበቀች ነው። ከለምለም እየተማረች ነው ማለት ነው። አደይ አሁንም ቀጥይበት አደይ፣ ምክንያቱም ክብርሽን ዝቅ አታድርጊ ማለት ነው። ይመችሽ ለምለም ለምለም ይመችሽ። ነት ይቺ ደግሞ የሆነ ጦጣ የምትመስል ነገር ጋይስ ከመምጣቷ ነገሯ ከመችም ይችም ከመብዛቷ ሚጥሚጣ ይችም ከማነሷ ሚጥሚጣ መብዛቷ ላይ ሀገሬ ሰው እና በጣም ሚጥሚጣ የሆነች በቃ ነገረኛ ፍቅር እንላለን። ይቺ ደግሞ ጭራሽ ለአደይ ሌላ ትኩሳት ሆና መጣች ማለት ነው። እና ቤዛ አንቺ እንደ ሚስትነት እንደ ባርኮት ሚስትነት ከፈለግሽ ሌላ ሰራተኛ መቅጠር ትፈልጊያለሽ ማለት ነው። ይሄ የነ አደይ የነ ባርኮት እናት ቤት ነው። ይሄ የራስሽ ቤት አይደለም። የራስሽ ቤት የራስሽ ህይወት ኖሮሽ የዛኔ አንቺ ለወቀሳም ለምንም የዛኔ ያመችሻል ማለት ነው። ጦጣ አትሁኝ ማለት ነው። ሰው ቤት ገብቶ ጦጣ መሆን ምን ማለት ነው? እና እኔ የምነግርሽ ነገር ቢኖር ማለት ነው ልክሽን እወቂ ማለት ነው። እና አደይም እና ለምለምም ሰራተኛ ቢሆኑም እንዲያንቺ ሰው ናቸው። እነሱ እንዲሁም ካንቺ ይሻላሉ። ሰርተው ነው የሚበሉት የላባቸውን ማለት ነው። ሰራተኛ ሲባል ማንኛውም ሰራተኛ ስራ ሰርቶ ነው ብር የሚያገኘውና በነገራችን ላይ ሰራተኛ ዝቅ ማድረግ ማዋረድ ለእናንተ ያህል ሁሉ እንትን እያደረጉ ለአንድ ቀን እኮ እነሱ ስራቸው ቢያቆሙ እናንተ ምን ውስጥ እንደምትገቡ እናውቃለን ማለት ነው። እና ይህ ነገር ለምን አስፈለገ? ለምን ያስፈልጋል? ይህ ነገር በጣም ያስጠላል ማለት ነው። እንደ እንግዳ አርፈሽ የምትከበሪ ከሆነ ተከበሪ፣ አለበለዛ ከህይወታቸው ምን ቅር ብለሽ ውጪላቸው። የአደይንና የለምለምን ሰላም እንዳትነሽ። በአደይና በለምለም የመጣ ያው እንግዲህ እኛ አንለቅሽም ማለት ነው። ያው ከዚህ እናደርግሻለን። ቤተሰብ አብራችሁ ስለነበራችሁ አመሰግናለሁ። መልካም ቆይታ የኔ ውዶች።